ብረታ ብረትና ኮንስትራክሽን ድርጅቶች ላይ የሚያግዘው ፕላዝማ ሲኤንሲ ማሽን። ይሄ ደግሞ ፕላዝማ ጨረር የእሳት ጨረርን ተጠቅሞ ዘሴም ሲስተም ነው ስቲል ማሽኖቹ ተመሳሳይ ሲኤንሲ ሲስተም ኖሯቸው አፕሊኬሽኑ ላይ ወይም ኢንዲፌክተሩን በመቀየር ለዛ አፕሊኬሽን እንዲሆን አድርገን ነው የምናዘጋጃቸው ማለት ነው። ፎሬን ኤክስቼንጅ በማስቀረት ደግሞ በእኛ ሳይድ እኛም ኢምፖርት እያደረግን ስለሆነ ቶታሊ ከሚመጣው ኢምፖርት ከሚደረጉት ማሽኖች 75% ያክል ፎሬን ኤክስቼንጅን ያስቀራል። ስሜ ሁንዴ ኤባ ይባላል። በፕራይም ቴክ ኢንጂነሪንግ ሲኢኦ እና ኮፋውንደር ነኝ። እንግዲህ በፕራይም ቴክ ኢንጂነሪንግ የተለያዩ ሲኤንሲ ማሽኖችን ነው የምንሰራ። ሲኤንሲ ከስሙ ከአክሮኒየሙ ማለት ነው ኮምፒውተር ኒውሜሬትድ ኮንትሮል ማሽን ማለት ነው። ኤኒ ማሽን ሆኖ በኮምፒውተር ሲስተም ዲዛይኖችን ወደ ኮድ ማሽን ኮድ ቀይሮ መስራት የሚያስችለን ማሽን ነው ማለት ነው። ሲኤንሲ ማሽን የተለያየ አይነት ዘርፍ አለ ብያለሁ። እንግዲህ በየአፕሊኬሽኑ ነው ዘርፉ የሚሰጠው። ለውድ ወርክ የሚሆን ማሽን ጀነራሊ ራውተር ሲኤንሲ ነው የሚባለው፣ ግን ብዙ አይነት አለው። እሱም ካስተማይዝድ በመሆን ብዙ አይነት አፕሊኬሽን እንዲኖረው ተደርጎ ሲሰራ ብዙ አይነት ማሽን አለ። ይህም ማለት የተለያዩ እንጨት ስራዎች ላይ እንጨት እቃዎች ላይ የበር ዲዛይኖች፣ የካቢኔት ዲዛይን እነዚህ ዲዛይኖች መስራት የሚችል ነው። ኢቭን ፎርዝ አክሲስ በመጨመር ካስተማይዝ በማድረግ ደግሞ እነዚህ ሮታሪ የእግር ዲዛይኖችን የደረጃ መወጣጫዎችን የሚሰራ ማሽን ነው ራውተር ሲኤንሲ የምንለው። ሌላ ደግሞ ብረታ ብረትና ኮንስትራክሽን ድርጅቶች ላይ የሚያግዘው ፕላዝማ ሲኤንሲ ማሽን። ይሄ ደግሞ ፕላዝማ ጨረር የእሳት ጨረርን ተጠቅሞ ዘሴም ሲስተም ነው ስቲል ማሽኖቹ ተመሳሳይ ሲኤንሲ ሲስተም ኖሯቸው አፕሊኬሽኑ ላይ ወይም ኢንዲፌክተሩን በመቀየር ለዛ አፕሊኬሽን እንዲሆን አድርገን ነው የምናዘጋጃቸው ማለት ነው። በዚሁ አጋጣሚ ኢንጂነሪንግ ድርጅቶችም ከኛ ማሽኖች ይወስዳሉ። የራሳቸውን ፓርቶች ለማምረት ማሽነሪ ፓርቶችን ለማምረት ከኛ ማሽኖች ወስደው ይገለገሉበታል። የራሳችን ዲዛይን ተጠቅመን ሎካሊ የሚገኙ ማቴሪያሎችን ሴሌክት አድርገን ሞር ፋብሪኬት የሚደረጉ ስትራክቸራል ፓርቱ እንዲሁም ተንቀሳቃሽ የሆኑ ፓርቶችን እዚሁ በራሳችን ዲዛይን ሰርተን ሬዲ እናደርግና ሞር ኢንተርናሽናሊ ደግሞ አስ ስታንዳርድ ያሉ ፓርቶችን ሴሌክት አድርገን ከተለያዩ ሀገር ከቻይና፣ ሌሎች ታይዋን የተለያየ አይነት ስታንዳርድ ያላቸውን ፓርቶች ደግሞ ሞተር ኮንትሮል ሲስተም ላይ ያሉ ድራይቨሮቹን እነዚህ ሴሌክት አድርገን ደግሞ አስመጥተን እዚሁ በራሳችን ዲዛይን አሴምብል አድርገን እናቀርባለን ማለት ነው። በአንድ ወር ጊዜ ውስጥ ነው ለከስተመር ከኦርደር ዴሊቨሪ አንድ ወር ጊዜ ነው የሚፈጅብን። ፎሬን ኤክስቼንጅ በማስቀረት ደግሞ በእኛ ሳይድ እኛም ኢምፖርት እያደረግን ስለሆኑ ፓርቶችን የቶታሊ ከሚመጣው ኢምፖርት ከሚደረጉት ማሽኖች 75% ያክል ፎሬን ኤክስቼንጅን ያስቀራል። ሶ እዛ ላይ ቫልዩ አድ እያደረግን ነው። አሴ ኮስት ደግሞ ከስተመራችን ደግሞ መጥቶ ከውጭ ማሽን የሚያገኘው ዋጋ ዲፍረንስ ዲስካውንት 50% እስከ 30% ዲስካውንት ያገኛል ማለት ነው። ያው ማሽኖቹን አፕሊኬሽናቸውን ስናገር እንደነበረው ለውድ ወርክ ፈርኒቸር፣ እንዲሁም አድቨርት እና ኢንቴሪየር ዲዛይን ላይ የሚሰሩ ኮንስትራክሽን ላይ ያሉ ሪል ስቴቶች፣ እንዲሁም ብረታ ብረት ላይ ያሉ ኢንስቲትዩሽኖችም እንዲሁ የመንግስት ኢንስቲትዩሽኖችም የኛ ደንበኞች ናቸው። ፕራይም ቴክ ኢንጂነሪንግ 2 ዓመት አልሞላውም ገና። ሶ እንግዲህ አስፋፍተን በሰፊው ለከስተመሮችም በቂ የሚባል ዲማንድ አሟልተን ሀገሪቷ ላይ ሲኤንሲ ስፔሲፊካሊ ሲኤንሲ ማሽኖችን ታርጌት አድርገን ስለሆነ የገባ ነው። ሲኤንሲ ማሽኖች በሚፈለጉት ኤሪያ ሁሉ ዴሊቨር ለማድረግ ነው። ከዛም በላይ ደግሞ ከዛም አልፎ ደግሞ ወደ ኔበሪንግ ካንትሪዎች ኤክስፖርት በማድረግ እንዳጠቃላይ ደግሞ አፍሪካ ላይ ኤክስፖርት ወደ ማድረግ ስቴጅ መምጣት ነው የምንፈልገው። ይመስላል። ታንክ ዩ